ይሄ 13000 ያለ ነው። ታጋም ነው 21 ግራም ነው 25 ግራም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሀባይ በዩቲዩብ ቻናል ተከታዮች ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ተው እየገባችሁ ቪዲዮ ሼር እያደረጋችሁ ሰብስክራይብ አድርጉ፣ አበረታቱኝ፣ እንበረታታ። ዛሬ ወጣ ብዬ ነበር እና ማለት የወጣሁት ዝም ብዬ እህቴ ጀዋል ተበላሽቶ ይዟል አስተካክል ነበር አወጣጤ። ግን በዛው ጎር ብዬ ወርቅ ቤት ደረስኩና በእድም ለታ ቀለበት ገዝቼ ነበር። ከዛ በቃ ያው አለለ ዝም ብዬ እስኪ ልግባና ላይ ብዬ ወርቅ ገዛሁኝ። ድንገት ነው ሄድኩት ወርቅ ለመግዛት አስቤ አይደለም። ግን ገዝቼ ከመጣው በኋላ ደግሞ እኔ ባልገዛው ምናምን አልገን በጣም ያምራል። የምር በጣም ያምራል። ደስ ይላል። ረጅም ነው 60ሉ ምናምን ወፈር ያለ ነው። ግን ውድ ነው የምር። ሪያድ ዳማ ምናምን ይሻላል በምርጫ ምናምን። እዚህ ያው ብዙም አማራጭ ስለሌለ ያን ያህልም አይደለም። ትንሽም ከተማ ስለሆነ ጁበይል እንደዚህ ማማረጥ የሚማረጥበት አይደለም። ግን ምርጥ ነው ወላሂ። ይሄ ራሱ ማለት ነው ወላሂ ተኪል ነው 2 ግራም ከ73 ነጥብ እንደዚህ ነው። በጣም ምርጥ ናት። 1300 ብር ግን ይጀነን ማለት ነው። ይሄ ደግሞ 5700 ብር የምር ግን በጣም አጠቃላይ እኮ 7000 ብር ነው ስለደውሳ በጣም ውድ ነው። ግን ምርጥ ነው የምር በጣም ምርጥ ነው። እቺ ራሱ በደም ለታን የገዛኋት 1000 እቺም እንደዚህ 1300 ብር ናት። ይሄም ራሱ አሪፍ ነው። ግን በነገራችን ላይ ወርቅ አሪፍ ነው። እኔ አለ ወርቅ ድሮ የገዛሁት ምኪኒ ዛሬ 2 አመት ከምናምን የገዛሁት አለ። በቀደም ለታ እንትን ስል ሳስመዝነው 300 400 ብር እንትን አለው ዚያዳ። ያኔ በጣም ብሩን አስቀምጥ ወርቅ ላይ ቢቀመጥ ያተርፋል እንጂ ኪሳራ የለውም ማለት። አሁን ይሄን ወርቅ የዛሬ 2 አመት ልሽጠው ብል ጨምራል እንጂ የሚቀንስ ነገር የለውምና ጓደኞቼ ብዙ ጊዜ አሁን ሺኢን እንጠልባለን። በቃ የሆነ ልብስ ሽቶ ምናምን ሽቶ ችግር የለውም። ግን ብዙ ጠለባት ከምንጠልብ ይልቅ ወርቅ ላይ ሀtta ለምን 500 ብር የጆሮ ልጥፍ አይሆንም። ምንም አይነት ነገር እንትን ስንል ማለት ነው ስንገዛ ልብስ ምናምን ከምንገዛ በቃ እንደዚህ ወርቅ ግዙ። እስቲ ቆይ አንገቴ ላይ ላርገውና ላሳያችሁ ማለት ነው። የምር በጣም ነው የሚያምረው የእውነት። ይሄ ዛሬ 5 ወር 6 ወር በዚህ ዋጋ ላይ ይገኝ ይችላል። እሰቡት። ድሮ ላይ ወርቅ እኛ እንደመጣን አካባቢ ነው ድሮ ከ9 አመት ምናምን በፊት ጠገም በ5000 ምናምን ብር ገዝቼ ነበር። አሁን ላይ ያ ጠገም በቃ የለም። ቢያንስ 15000 20000 አካባቢ ደርሷል የምር። አሁን 20000 የሚባል ወርቅ ዝም ብሎ ነው የምር ድሮ ላይ የተገዛው በ6000 በ7000 እንደዛ ማለት ነው። እስኪ እንደጊዜ እና ወርቅ ግዙ ያ በናት ያ ሀባይ ዝም ብለሽ ያዛርገው አንገትሽ ላይ አረ ያዝማ አረጋው እንደፈለኩት። አያችሁት በጣም ረጅም ነው። እንዴት ነው ያምርብኛል አይደል? እውነት ወርቅ በዛ ላይ አንደኛ ነገር ብር ነው፣ ሁለተኛ ነገር ቆንጆ ያረጋል። የምር ጌጥ ነው በቃ። እና ወርቅ ግዙ ጓደኞቼ፣ ምክንያቱም የልፋታችን ውጤት ነው እና ነገ ዋስትናችን ነው። ብንታመም ሀታ ባንክ አስቀምጠሽ አሲዘሽ የሆነ ነገር ቢፈጠር ተጠቀሚበታለሽ። እና ወርቅ እንግዛ እላለሁ እኔ። ሌላም አለ በርግጥ ግን አላቆምም። አሁንም በዚህ ያው ስራ ከመጣ ማለት ነው ብድር ሳልገባ ምናምን ያው ፊቴን ይቀርስ ነው ጸጉሬን ሳልብሰው ነው ችግር የለውም። ብድር ምናምን ሳልገባ እንሻላ ጨምራለሁ። ታበድሪኛለሽ? ያው ብዙ ብድር ሳልገባ ቶሎ የሚመለስ ምናምን ደግማለሁ። ቀለበት ደግማለሁ። የጆሮ የለኝም። የጆሮ ደግሞ ከ15 በኋላ አሳያችኋለሁ ማለት ነው። እና አትርሱኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላለሁኝ። ባይ ባይ። በሌላ ቪዲዮ እንገናኛለን። ደህና ሁኑ።